ስዕል መሳል ስትጀምር የምትመኘውን ያህል ውጤት አላገኘህም? ለምንድነው ስዕሎቼ እኔ እንደማስበው የማያምሩት ብለህ ጠይቀህ ታውቃለህ? አታስብ። ችግሩ ያንተ የችሎታ ማነስ ሳይሆን አብዛኞቻችን ስንጀምር የምንሰራቸው ስውር ስህተቶች ናቸው። እንኳን ወደ ቻናሌ በሰላም መጣችሁ። እኔ ሚስተር ሳሚ እባላለሁ። ዛሬ የስዕል ጀማሪዎች ሳያውቁ የሚሰሯቸውና ጥበባቸውን እንዳያድግ የሚያደርጉትን 5 ዋና ዋና ስህተቶችን እንዴት ማስተካከል እንደምንችል በዝርዝር እናያለን። እስከ መጨረሻው ከተከታተላችሁኝ የስዕል ጉዟችሁ ሙሉ በሙሉ ይቀየራል። 5ቱ ታላላቅ ስህተቶች። አንደኛ፣ ዝርዝር ነገሮች ላይ ማተኮር። የመጀመሪያው ስህተት ዝርዝር ነገሮች ላይ አስቀድሞ ማተኮር ነው። አንደኛውና ትልቁ ስህተት ገና የስዕሉን አጠቃላይ ቅርጽ ወይም ፕሮፖርሽኑን ሳናስቀምጥ ወደ ትናንሽ ዝርዝር ነገሮች ዲቴል መግባት ነው። ለምሳሌ የአንድን አንበሳ ስዕል ስንስል የጭንቅላቱ ቅርጽ ሳናስተካክል አይኑን ወይም አፍንጫውን በጥልቀት መሳል መጀመር ነው። ይህ ስዕሉ መጨረሻ ላይ ሚዛኑን እንዳይጠብቅ ያደርገዋል። ለዚህ መፍትሄው ምንድነው? መጀመሪያ ሁልጊዜም ቀለል ያሉ ጂኦሜትሪያዊ ቅርጾችን ማለትም ክብ፣ 4 ማዕዘን፣ 3 ማዕዘን መጠቀም። አጠቃላይ ቅርጹን አስቀመጥን ማለት ነው። ዝርዝር ስራዎች መጨረሻ ላይ ይከናወናሉ። ማለትም ይህንን አንበሳ ከመሳላችን በፊት ምን እናደርጋለን? ይኸው ከዛ አፍንጫው ጆሮ እዚህ ጋር ይሆናል አልኩኝ። ከዛ ፊቱ እዚህ ጋር ይሆናል አልኩኝ። ከዛ አይኑ እዚህ ጋር ይሆናል አልኩ። ምንጊዜም ከመሳላችን በፊት እንደዚህ በቦክስ ካስቀመጥ ነው ስዕሉ ይቀልልናል ማለት ነው ስንስል። ይሄው ከዛ እግሩ እዚህ ጋር ይሆናል አልኩኝ። ጭራው እዚህ ጋር፣ ምንጊዜም ከመሳላችን በፊት እንደዚህ በቦክስ አድርገን ማስቀመጥ ስዕሉን ስንስል ይቀልልናል ማለት ነው። ስህተት 2፣ እርሳስን በጣም አጥብቆ መያዝ። ሁለተኛው ስህተት እርሳስን አጥብቆ መያዝ ወይም መጫን ነው። ለምሳሌ አሁን እዚህኛው ላይ ያው እርሳስ አመጣለሁ። እርሳስ ለመሳል ስሞክር ምንጊዜም ጫን አድርጌ መያዝ ሳይሆን ያለብኝ፣ አሁን ለምሳሌ ጫን አድርጌ ለያዘው። ጫን፣ ይሄው ጫን። ይሄናውን ተሳሳቱ። ከዛ እንዴት ላጥፈው? ምክንያቱም አድምቄ ስለሆነ የሰራሁት ለማጥፋት ያዳግተኛል ማለት ነው። ወይም ጀማሪዎች ስንሆን
የምናሰምረውን መስመር ሁሉ ትክክል እንዲሆን ስለምንፈልግ እርሳሱን እንጫነዋለን። ነገር ግን ስህተት ስንሰራ ለማጥፋት ስንሞክር ወረቀቱ ይበላሻል ወይም ምልክቱ ይቀራል ማለት ነው። ልክ እንደዚህ አያችሁ። ይሄንን አጥፍቻለሁ ግን ምልክቱ ቀረ ላይ። ለዚያው መፍትሄው ምንድነው? እጅን ዘና አድርገን መያዝ እርሳሱን ማለት ነው። ይሄው ምን ጊዜ ስንይዝ ይሄው እርሳሱን እጃችን እዚህ ጋር ሳይሆን መሆን ያለበት ራቅ አድርገን ይሄው ከዛ መጨረሻ ላይ እርግጠኛ ስንሆን ነው ማድመቅ የሚቻለው። ይሄው ያንንኑ እንደዚህ ማለት ነው። ስለዚህ እርሳሳችንን በምንይዝበት ጊዜ እዚህ ጋር ሳይሆን መያዝ ያለብን እዚህ ጋር ስዕል በሚሳልበት ሰዓት ማለት ነው። ለመጻፍ ነው እዚህ ጋር የሚያዘው ወይም ዲቴል ለመስራት። እሺ ሶስተኛው ስህተት ብርሃንና ጥላን አለመረዳት ነው። ሁሉም ቦታ በአንድ አይነት ጥቁረት መሰራት የለበትም። አሁን ይሄንን እንደ ምሳሌ ብናየው ሶስተኛው ስህተት ሼዲንግ ወይም ጥላን ስናወጣ ሁሉንም ቦታ በአንድ አይነት ጥቁረት ወይም የጥቁረት መጠን መሳል ነው። ብርሃን ከየት አቅጣጫ እየመጣ እንደሆነ ካላወቅን ስዕላችን ህይወት የሌለው ወይም ጠፍጣፋ ይመስላል ማለት ነው። ይሄው ብርሃንና ጥላው ተስተካክሎ ስለተሰራ ነው ማለት ነው። ስለዚህ መፍትሄው ምንድነው ካልን መሳል ከመጀመራችን በፊት የብርሃን ምንጩ ከየት ነው ወይም በየትኛው አቅጣጫ ነው ያለው የሚለውን ማወቅ ወይም መረዳት። ብርሃን ያረፈበት ቦታ ነጭ ወይም ፈዘዝ ያለ ይሄው አሁን እዚህ ጋር ብርሃን ያረፈበት ቦታ ስለሆነ ፈዘዝ ያለ ይሆናል። ተቃራኒው ደግሞ ምን ይሆናል? ጥቁር ወይም ጥላ መሆን ይችላል ማለት ነው። ይሄው እዚህ ጋር አሁን ጥላው ማያችሁ እዚህ ጋር ይሄኛው ምንድነው? ብርሃን። ይሄኛው ምንድነው? ብርሃን ማለት ነው። ይሄው ብርሃን እዛ ይሄ ጥላ ብርሃን። ዋናው ፖይንቱ ምንድነው? ብርሃን ከየት አቅጣጫ እንደሚመጣ መረዳት መቻል ነው። እሺ ስህተት 4 ስህተት 4 ደግሞ በአንድ ጀንበር ማስተር ለመሆን መፈለግ። ማስተር ለመሆን መፈለግ ይህ ስነ ልቦናዊ ስህተት ነው። ብዙዎቻችን ዛሬ መሳል ጀምረን ነገ እንደ ታዋቂዎች ሰዓሊያን መሳል እንፈልጋለን። ያ ካልሆነ ደግሞ ተሰጥኦ የለኝም ብለን ተስፋ እንቆርጣለን። ስዕል ልክ እንደ ጂም ነው። ጡንቻችንን እንዲያዳብር ጊዜ ሰጥተን ልምምድ ይፈልጋል ማለት ነው። ለዚህ ደግሞ መፍትሄው ምንድነው? ራስን ካለፉት ስራዎች ጋር ማወዳደር እንጂ ከሌሎች ፕሮፌሽናል ሰዓሊያን ጋር ማወዳደር አያስፈልግም። በተጨማሪ ደግሞ በቀን ለ15 እስከ 20 ደቂቃ ቢሆን መለማመድ ያስፈልጋል ማለት ነው። እሺ ስህተት 5 ደግሞ ምንድነው? አምስተኛው ስህተት የሰውነት ክፍሎችን አናቶሚ አለማጥናት ነው። አምስተኛው ስህተት መሰረታዊ ህጎችን ሳይረዱ ዝም ብሎ መሳል ነው። ለምሳሌ የሰው ልጅ እጅ አቀማመጥ ወይም አናቶሚ ሳይረዱ ፖርትሬት ለመሳል መሞከር። አምስተኛው ስህተት መሰረታዊ ህጎችን ሳይረዱ ዝም ብሎ መሳል ነው። ለምሳሌ የሰው ልጅ አቀማመጥ ወይም አናቶሚ ሳይረዱ ፖርትሬት ለመሳል መሞከር ማለት ነው። ታዋቂው ሰዓሊ እንደው ምን ይላል? ፓብሎ ፒካሶ ማለት ነው። ምን ብሏል? ህጎቹን እንደ ፕሮፌሽናል እወቋቸው፣ ከዚያም እንደ አርቲስት
ልትሰሩባቸው ወይም ልትጠቀሙባቸው ትችላላችሁ ብሏል። እሺ መፍትሄው ደግሞ ምንድነው? የእይታ ህግጋትን ወይም ፐርስፔክቲቭን እና መሰረታዊ ቅርጾችን ማጥናት ጊዜ ሰጥተን መለማመድ ያስፈልጋል ማለት ነው። ስለዚህ 5ቱን ስህተቶች አየን ማለት ነው። እንግዲህ እነዚህን 5 ስህተቶች በማስተካከል የስዕል ችሎታችንን በአጭር ጊዜ ውስጥ ማሳደግ እንችላለን። ዋናው ነገር ስህተትን ለመስራት አለመፍራት፣ ስህተትን መማሪያ ማድረግ ያስፈልጋል ማለት ነው። ከእነዚህ ስህተቶች ውስጥ በብዛት እናንተን የሚያስቸግራችሁ የትኛው? ኮሜንት ላይ አስቀምጡልኝ፣ እንወያይበት፣ እንማማርበት። ይሄ ቪዲዮ ከተመቻችሁ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ቻናሉን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቻው።